ቅመሞችን ስደት ምን አስተማራቸው መሰላችሁ? እንደ ስስት መቀያየር፣ ካገኙት ሰው ጋር ማውራት፣ ያገኙትን ምግብ መብላት፣ የትኛውም አይነት ሰው በህይወታቸው ከመጣ እንዳመጣጡ መቀበል አይነት ጸባይ፣ ጧት ማልቀስ፣ ከሰዓት ደግሞ መሳቅ፣ የሆነ ሰዓት ላይ ማኩረፍ፣ ደስ ሲላቸው ደግሞ ዝም ብለው ደስተኛ መሆን፣ የሚናገሩትን አያውቁ፣ የሚበሉትን አያውቁ፣ ምን አይነት ሰው እንደሆኑ ለራሳቸው አያውቁ። ይሄን አይነት ጸባይ እና ኑሮ እያስተናገዱ ነው ያሉት። እውነቴን ነው። ከፊት በጣም ጸባየኛ፣ ምግብ አማርጣ የምትበላ፣ ሰው አማርጣ የምታውቅ የነበረ ሴት ልጅ አሁን ግን ያም ሲመጣ ማውራት፣ ያም ሲሄድ ዝም፣ ያኛውም ሲመጣ መቀበል፣ የመጣው ምግብ መብላት። እንደ እስስት ያልኳችሁ እኔ አሁን ለምሳሌ ሰው ለእስስት ስድብ ነው የሚጠቀመው። እኔ ግን እስስት ያልኳችሁ ስለምትቀያየሩ አንዴ ወደ አረንጓዴ ጧት ካታቦት ማታ ከጣዖት ነገር ዝም ብላችሁ አላ ጧት የሆነ ድብርታም ሆናችሁ ከሰዓት ፈታ ያላችሁ ሰዎች ትሆናላችሁ። ሌሊት ታለቅሳላችሁ። በቃ ይሄን አይነት ጸባይ ያስተናገዱ ነው። አይዞቹ ደግሞ እንዲህ ብሎ እኔ ራሴ ወዳችኋለሁ። የኔ ማርማራታዎች፣ የኔ መንታ ወላጆች፣ አቤት አቤት